የድሆች ባንከኛ በ$27 ተጀምሮ $2.5 ትሪሊየን የሚያንቀሳቅሰው ባንክ መስራች ፕሮፌሰር መሐመድ ዩኑስ ወደ አሜሪካን ሀገር አቅንቶ የኢኮኖሚክስ ዶክትሬት ዲግሪውን ይዞ ወደ ሀገሩ ለተመለሰው የባንግላዴሹ ጎልማሳ ከምንም በላይ ደስታ የሚሰጠው ነገር ከነበረ በጥናት ቆይታው የተዋወቃቸውን የምጣኔ ሀብት ጽንሰ ሐሳቦች ለተማሪዎቹ ማካፈል ነበር። በተለያዩ ሀገራትና ዘመናት የኖሩ ዕውቅ የምጣኔ ሀብት ጠበብት የተራቀቁባቸውን ልዩ ልዩ የምጣኔ ሀብት መላምቶችን እየተነተነ ሲነግራቸው የመላምት ጥያቄዎቻቸውን በመላምት ሲመልስላቸው በመላምት ሲከራከሩ ወዘተ ከልብ በመነጨ ጥልቅ ፍላጎት የሚያከናውናቸው የዕለት ተዕለት ክንውኖች ነበሩ። ይህንን ለማድረግ በመታደሉም ሀገርና ወገንን የሚጠቅም ትርጉም ያለው ሥራ እየሰራ ያለ ደስተኛና ስኬታማ ግለሰብ እንደሆነ ይሰማዋል። ደስታውም ወደር አልነበረውም። በዚህ ሁኔታ ደስተኛ የሙያ ሕይወቱን እያጣጣመ ለተወሰኑ ዓመታት ዘለቀ። ብቻ ብዙም ሳይቆይ ነበረ ደስታውን የሚያደበዝዝ ከዚያም አልፎ የስኬት ምሳሌ አድርጎ ሲቆጥረው የከረመውን ሥራውን ጥያቄ ውስጥ ከከተተበት አጋጣሚ ጋር ፊት ለፊት የተጋፈጠው። እንደ አውሮፓውያኑ ዘመን አቆጣጠር 1970ዎቹ አጋማሽ ላይ እንደ ኢትዮጵያ ሁሉ በባንግላዴሽም አስከፊ የሆነ ድርቅ ተከስቶ ነበር። እሱንም ተከትሎ መጀመሪያ እንስሳት፣ ቀጥሎ ሰዎች ራሳቸው እጅግ አሰቃቂ በሆነ ሁኔታ በጅምላ ተረፍርፈዋል በረሃብ። ይህን ነበር የምጣኔ ሀብት ቲዮሪ አስተማሪነቱን እንደመታደል ይቆጥረው የነበረው ጎልማሳው ኢኮኖሚስት ቆም ብሎ ያስብ የጀመረው። የአገሩ ሰዎች ክፉ ደግ ከማያውቁ ጨቅላ ሕፃናት እስከ አቅመ ደካማ አረጋውያን በረሃብ ሲረግፉ፣ ብዙ ተስፋ የነበራቸው ታዳጊዎች እንደ አበባ ሲረግፉ፣ የቤተሰብ አለኝታ የነበሩ ብርቱ ጎልማሶችና ወይዛዝርት አቅመ ቢስ ሆነው ሲረቱ ያየው በዚህ ሁኔታ ነበረ። በእነዚህ የምጣኔ ሀብት መላምቶች በሚራቀቅበት ከተማሪዎቹ ጋር የጦፈ አካዳሚያዊ ክርክር በሚያደርግበት ወቅት ቆም ብሎ አሰበ። አንድ ጥያቄም ራሱን ጠየቀ። ይህ እኔም ተማሪዎችን በጥልቅ ፍላጎት ስንተነትን ውለን የምናድረው ቲዮሪ ለነዚህ በረሃብ ለሚረግፉ የሀገራችን ሰዎች ምናቸው ነው? ወሳኝ ግን ከባድ ጥያቄ። ይህን ነበር ዶክተር መሐመድ ዩኑስ በቲዮሪ የሚያውቀውና ሲራቀቅበት የኖረው የምጣኔ ሀብት ዕውቀት ችግር ውስጥ ያሉ ምስኪን ሰዎችን ለመታደግ የሚያስችል አንዳች እርባና ያለው ቁም ነገር ፍለጋ ጀመረ። በአንድ ወቅት ስለ ሁኔታው ሲናገርም ለእነዚያ የድርቁ ሰለባዎች ለሆኑ ሰዎች ቲዮሪዎች አንዳች እርባና አልነበራቸውም። በቃ በዚያን ጊዜ ረብ የለሽነት ይሰማቸዋል። በዚህ ጊዜ አንዳች ነገር ማድረግ ካልቻልኩ ትላላችሁ። እነዚያ የምታመነፍሷቸው ቲዮሪዎች ተራ ጥራዝ ነጠቅ ወሬዎች ይሆኑባቸዋል። እናም አልኩኝ ችግሩን መቅረፍ አልችል ይሆናል፣ ነገር ግን አሁንም አንዳች አስተዋጽኦ ማድረግ እችላለሁ። ለአንድ ሰው ለአንድ ቀን እንኳን ቢሆን አጋርነቴን ባሳይ ብዬ አሰብኩኝ። በሂደቱ በርካታ ነገሮችን የመረዳት እድል አገኘው ነበር ያለው ፕሮፌሰር መሐመድ ዩኑስ። እናም ከከተማ ወጣ ብሎ ይገኝ በነበረ ዩኒቨርሲቲ ዙሪያ ያሉ የተጎሳቆሉ ቤተሰቦችን ቀርብ ብሎ ችግራቸውን ለመረዳት ሞከረ። ያሉበት ችግር የከፋ ነበር። ደግነቱ ችግራቸውን ለመፍታትም ከባድ የማይባል መፍትሄ እንዳለ ለማወቅ ለምጣኔ ሀብት ጠበብቱ አልቸገረውም። ሰርተው በቀላሉ ወደ ገንዘብ ምንጭነት ሊቀይራቸው የሚችላቸውን ስራዎች ስለመኖሩ ለማወቅ ጊዜ አልወሰደበትም። በርካታ የእጅ ሥራ ዕውቀት ነበራቸው። ሌሎች የአትክልትና የእንስሳት እርባታ አይነት ልዩ ልዩ የግብርና ሥራዎችንም በቀላሉ መስራት እንደሚቻልና የገበያ ትስስሩንም በቀላሉ መፍጠር እንደሚቻል ተረድቷል። ችግራቸው እነዚያን ሥራዎች ለመጀመር የሚያስችላቸው መነሻ ካፒታል መሆኑን ለይቷል። አሁን እነዚያ በቲዮሪ ሲከራከሩ የሚውሉ ተማሪዎቹን በየአቅጣጫው አሰማርቶ ተገቢውን መረጃ እንዲያሰባስቡ አደረገ። መስራት የሚችሏቸው ስራዎች፣ የሚያስፈልጓቸው የመነሻ ካፒታል መጠን ወዘተ መረጃዎች ተሰበሰቡ። ኢኮኖሚስቱ መረጃዎቹን በደርዝ አደረጀ። በሩን ዘግቶም አስፈላጊውን የአዋጭነት ጥናትና ተያያዥ ትንተናዎችን ሰራ። አሁን ቀጣዩ ስራ ካፒታል ፍለጋ ነው። በአግባቡ የተሰነዱ ፕሮፖዛሎችን ይዞ ወደ ባንግላዴሽ ባንኮች ጎራ አለ። ፕሮፖዛሎቹን አገላብጠው ያዩት ባንኮች የሆነው ሰውንና ተበዳሪዎቹ የሚያስይዙት ወይም ማስያዣ ይሄ ኮላተራል የሚያቀርቡት ምንድነው የሚለው አይቀሬ ጥያቄን ጠየቁት። አሁን ዶክተር መሐመድ ማስረዳት ይጠበቅበታል። እናም ብዙ እያነሳ ያለ ኮላተራል እንዴት ማበደር እንዳለባቸውና እንዴትስ ይፈጠራሉ ብሎ የሚያስባቸውን ችግሮች መከላከል እንደሚችል ያሳምናል።
ያለውን ሁሉ እሳቤ እያነሳ ማስረዳት ቀጠለ። አንዳንዶቹ አይ ግድ የለም እንኳን ይቅርብን አሉት። የሌሎቹን በር አንኳኳ። ሞኝህን ፈልግ አሉት። ቀጠለ። ወደ ሌሎች አያለማው እቅብለው ሳቁበት፣ ሳላገጡበት፣ ተሳለቁበት። ቀጠለ። እሺ ግድ የለም የኮላተራል ዕዳው በኔ ይሁን አላቸው። እንደ ለየለት ወፈፌ ተመለከቱት። ነገሩ በዚህ መልኩ እንደማይሳካ ቁርጡን አወቀ። በባንኮቹ በኩልም እርሙን አወጣ። የሌሎች ተቋማትን በር አንኳኳ። የመንግስት ተቋማት፣ የግል ድርጅቶች፣ ግብረሰናይ ነን የሚሉ ድርጅቶች ወዘተ። ኳተነ። ጠብ ያለ ነገር አልነበረም። ለነዚያ የኑሮ ቀንበር ላጎበጣቸው ጎስቋላ ወገኖቹ አንዳች እርባና ያለው ቁም ነገር የመስራት ህልሙን ግን ሊያስተው የሚችል አንዳች ፍጹም ነገር አልነበረም። እናም ሌላስ ምን ላደርግ እችላለሁ ብሎ አሰበ። በመጀመሪያው ዙር የተመዘገቡት 40 አካባቢ የሚሆኑ ቤተሰቦች በጠቅላላው ለመጀመሪያ ዙር ስራቸው የሚያስፈልጋቸው የገንዘብ መጠን ስንት እንደሆነ አየ። የማይታመን ነበር። $27 በቃ አለቀ ደቀቀ። ደስ አለው። ከነዚህ ባንኮችና ተቋማት ጋር እየተንከራተተ ያጠፋውን ጊዜ ተጸጸተበት። ይሁን አሁን ጊዜ የለም። ገንዘቡን ከኪሱ አውጥቶ ሰጣቸው። አብዛኛዎቹ አላመኑም፣ ተጠራጥረዋል። አሳመናቸው። በብድር መልኩ ሰጣቸው። በአገር ሽማግሌዎች ፊት ለእያንዳንዳቸው በብድር መልክ ሰጣቸው። ሰዎቹ አብዛኞቹ የማይታመን ውጤት በአጭር ጊዜ ነበር ያመጡት። ብድራቸውን ከፍለው ወረት ማስረፍ ቻሉ። ዶክተር ዩኑስ ተጠቃሚዎቹ የሚወስዱትን ብድር እንዲጨምሩና ኢንቨስትመንታቸውም ከመጀመሪያው እንዲሰፋ አሳመኗቸው። ከመጀመሪያው ከፍ ያለ ብድርንም ሰጧቸው። በተመሳሳይ የሰዎቹ ቁጥር በእጥፍ በሁለትና በሶስት እጥፍ ወዘተ እያለ እንዲያድግ ዶክተር ዩኑስ ከተማሪዎቹ ጋር ሆኖ ተግቶ እየሰራ ነው። ይህንን ዳር ቆመው የሚያዩትና ያለ ኮላተራል ውጪ መስራትን እንደለየለት ሞኝነት የሚቆጥሩት የባንክ ኃላፊዎች ኢኮኖሚስቱ ሊገቡበት የሚችለውን ኪሳራ እያሰቡ ይስቁባቸዋል። ካቲካላቸውን እየተጎነጩ አይ ዶክተር ዩኑስ እያሉ ይተርባሉ። አለማወቅ እያሉም የባንግላዴሽ ያገራቸውን ተረት ይተርቱበታል። ዶክተር ዩኑስ ተማሪዎቹ በአንጻሩ ጊዜ የላቸውም። ከቴዎሪዎቻቸው ቀንሰው በተጨባጭ የአካባቢውን ሰዎች ኑሮ ለማቅለል ደፋ ቀና እያሉ ነው። አዳዲስ ቤተሰቦችን ይመዘግባሉ። የነባሮቹን የሥራ ውጤት እየተከታተሉ ያግዛሉ። ሰዎች የሚችሏቸውን ስራዎች፣ ለስራዎቹ የሚያስፈልገውን ካፒታል፣ ብድርን በአግባቡ ተጠቅሞ ብድርን በታማኝነት ስለመመለስ ወዘተ ያጠናሉ፣ ይከታተላሉ፣ ይመክራሉ። በዚህ ሁኔታ ቀጠሉ። ይህ ሁሉ ሲሆን የገንዘብ ምንጭ የዶክተር ዩኑስ የግል ኪስ ነው። ያም ሆኖ በ$27 የተጀመረው ሥራ አሁን $100,000 ይንቀሳቀስ ጀምሯል። የማይታመን ውጤትም እየተገኘ ነበር። አንዳንዴም እነዚያ የባንክ ኃላፊዎች ብቻ ሳይሆኑ ራሱ ዶክተር ዩኑስ እንኳን ለማመን እስኪቸግረው ድረስ ነበር ስራው ፍሬ እያፈራ ሄደው። አሁን እነ ዶክተር ዩኑስ ቆም ብለው አሰቡ። ለምን አናሳድገውም? ለምንስ አገልግሎቱን በተቋም ደረጃ አንሰጥም ብለው አሰቡ። ኢኮኖሚስቶች ናቸውና ዝርዝሮቹን አስቀመጡ ጥንቅቅ ባለ ሁኔታ። ጥያቄዎቻቸውንም ለአገሪቱ ማዕከላዊ ባንክ አቀረቡ። ብዙ አስረዱ፣ ብዙ ጣሩ። በስተመጨረሻ ጥያቄው ተቀባይነት አገኘና ግራሜን ባንክ በሚል ስያሜ የድሆች ባንክ በባንግላዴሽ ተቋቋመ። እነዛ ተበዳሪዎች የነበሩ ሰዎች አሁን የባንኩ ባለአክሲዮኖች የሆኑ ባለንብረቶች እንዲሁም አሰራሩን የሚከታተሉ የቦርድ አባላት እስከ መሆን ደረሱ። ግራሚን ባንክ እንዲያለ መሆን በቃ። አብዛኞቹ የምንገነባቸው ተቋማት ለሀብታሞች እንዲሰሩ ነው የተቋቋሙት። ከዚያ ድሃዎችን ድሃው ናችሁ ብለን እንወቅሳቸዋለን። እኛው የድል በሮቻቸውን ሁሉ ጠርቅመን ከዘጋንባቸው በኋላ ሲሉ ይሞግታሉ የሶሻል ቢዝነስ ጽንሰ ሐሳብ አራማጁ ፕሮፌሰር ዩኑስ። አሁን እነዚያ ባለክራባት የባንክ ኃላፊዎች ካቲካላ ቤቶቻቸው ውስጥ ተሰብስበው አያፌዙም፣ ብቻም አርፈውም አልተቀመጡም። ፕሮፌሰር ዩኑስ የኋላ ላይ እንደተናገሩት የከፋ የስም ማጥፋት ዘመቻን ከፍተውባቸው ነበር። በዚህ ሁኔታ ትግላቸውን ቀጥለው የግራሚን ባንክም አድማስን ማስፋት ተያዙት። ፈተናውን ጨርሶ ቀላል እንዳልነበር የሚናገሩት ፕሮፌሰር ዩኑስ የሚያውቁትን የምጣኔ ሀብት ቲዮሪ ከተራ ቲዮሪነት አውጥተው በተጨባጭ የሰዎችን ሕይወት ለመቀየር በሚያስችል ሆናቴ ወደ መሬት ማውረድ እንደሚቻል አመኑ። እነዚያ ኮላተራልን እንደ ብቸኛ መተማመኛ የሚቆጥሩ የባንክ ኃላፊዎችንም ሳይቀር በከረባት ታንቆ ቦርጭን አሳብጦ ጥቂት ሀብታሞችን ብቻ ሲያገለግሉ ከመኖር የተሻለ አገልግሎት እንዳለ በተጨባጭ አሳዩ። መንገድ ይሁን ብቻ የመጨረሻውን ትርፍ ማሳደድ ማለት ነው በሚል ደዌ ለሚማቀቀው ዓለምም መሰሉን የቢዝነስ አሰራር እነሆ ብለው አስተዋወቁ።
ሶሻል ቢዝነስ ሲሉም ሰይመውታል። ሶሻል ቢዝነስ ሲሉም ሰይመውታል። አሁን ያ በ$27 የተጀመረው ሥራ ከ2.5 ትሪሊየን ዶላር በላይ ይንቀሳቀስበታል። ከአንዲት ጎስቋላ መንደር ወጥቶ በትላልቅ የአውሮፓ ሀገራት ሳይቀር ቅርንጫፎች ከፍቶ ተንሰራፍቷል። ከ10 ሚሊዮን በላይ አባላትም አሉት። መደበኛ የሚባሉት ባንኮች የሚሰሩበትን አሰራር በዝርዝር አጠናው። እናም የሱን ተቃራኒ አሰራር ተገበርኩ። በቃ ያንን ያደረኩት። የዘርፉ ሰዎች ሲወርፉኝ ሁሉ ነገር ገለበጥከው እኮ ይሉኛል። አዎ ገለበጥኩ ትላችኋለሁ። ምክንያቱም መጀመሪያ መደበኛ የተባለው የባንክ አሰራር ባናቱ የተደፋ ነበር። እኔ ስገለብጠው በእግሩ ቆመ፣ አለቀ ይላሉ በድል አድራጊነት ፕሮፌሰር ዩኑስ መሐመድ። ፕሮፌሰር ዩኑስም በዚህ ስራቸው የኖቤል ሽልማትን ጨምሮ በርካታ ዓለም አቀፍ ሽልማቶችን አሸንፈዋል። ከ50 በላይ የተለያዩ ሀገራት ዩኒቨርሲቲዎች የክብር ዶክትሬት ሰጥተዋቸዋል። ከምንም በላይ የተነሱበትን ቲዮሪ በተጨባጭ በሰዎች ሕይወት ውስጥ እርባና ያለው ሥራ እንዲሰራ የማድረጉን ራዕያቸውን እውን ሆነው አይተውታልና እነዚያ ጉስቁልና ጣፈንታቸው ይመስል የነበሩ ሰዎችም ትላልቅ ሥራዎችን የሚያንቀሳቅሱ ባለጠጎች ወደ መሆን ተሸጋግረዋል። ባይናቸው አይተዋል። እሳቸውም ካስተማሩም አይቀር እንዲህ ነው እንጂ የሚያስብል አስተማሪ ወጥቷቸዋልና ከቀደመው በእጅጉ የበለጠ ትርጉም ያለው ደስታ ይደሰታሉ። ውድ ሸጋ ተረክ ወዳጆች አብራችሁን ስለነበራችሁ እናመሰግናለን።